በዛሬ ቪዲዮ በህልም ውስጥ መንቃት ወይም ሉሲድ ድሪሚንግ ምን ማለት እንደሆነ እናያለን። በመጀመሪያ ኖርማል ህልም እንዴት እንደሆነ እንመልከት። ሁላችንም በየቀኑ ህልም እናያለን። አንዳንዶች በአንድ ምሽት 3-4 ህልም ሊያዩ ይችላሉ። ከእንቅልፋቸውም ሲነሱ ህልማቸውን ያስታውሱታል። ሌሎች ደግሞ አሉ እንቅልፋቸውን ሲጨርሱ ምንም ህልም የማያስታውሱ። በዚህ ምክንያት ህልም ያዩ አይመስላቸውም። ነገር ግን ይሄ እውነት አይደለም። ሁሉም ሰው ህልም ያያል። በሳይንስም የተረጋገጠ ነገር ነው። የማስታወስና ያለማስታወስ ጉዳይ እንጂ ሁሉ ሰው ህልም ያያል። ማስታወስ ለፈለገ ሰው ደግሞ በፕራክቲስ የሚመጣ ነው የማስታወስ ችሎታ። ወደዚህ ብዙ ሳልገባ አንዱ ቀላሉ ነገር ህልምን ለማስታወስ ለሚፈልግ ሰው ህልምን ሁል ጊዜ መጻፍ ነው። ልክ ህልም አይተው ሲጨርሱ ወይም ጠዋት ሲነቁ the first thing ከመነሳት በፊት ወደ ኋላ ሄዶ ህልምን ለማስታወስ መሞከርና ህልምን በደፍተር ላይ መጻፍ። ይሄ ምን ያደርጋል? የማስታወስ ችሎታን እየጨመረ በቀላሉ ህልም ማስታወስ መጀመር ይችላል። ይሄ አንድ መንገድ ነው። ህልም ውስጥ መንቃት ከኖርማል ህልም የሚለየው ህልማችን ውስጥ ሆነን ህልም ያለምን እንደሆነ ማወቃችን ነው። ሰውነታችን እንደተኛ እናውቃለን፣ ነገር ግን ህልም እያየን እንደሆነ ደግሞ at the same time እናውቃለን። ይሄንን በኦን ኤክስፒሪየንስ ሲደረግ እንጂ ትንሽ ይከብዳል ኤክስፕሌን ማድረግ። በኖርማል ህልም ውስጥ ህልማችንን ከነቃን በኋላ ወደ ኋላ ተመልሰን ስናየው ልክ እንደ ሙቪ ነው የምናየው። ነገር ግን በህልማችን ውስጥ ሆነን ስንነቃ ወይም ኮንሽስ ስንሆን ድሪም እያየን እንደሆነ ህልማችንን መቆጣጠር እንችላለን። ለምሳሌ ህልሙ እየተካሄደ ያለበትን ቦታ መቀየር እንችላለን። የፈለግነውን ነገር አፒር እንዲያደርግ ህልማችን ውስጥ ማድረግ እንችላለን። ለምሳሌ ሰው ወይም ዕቃ፣ የፈለግነውን ነገር። በቀን በቀን ህይወታችን ለምሳሌ የምንፈራቸው ነገሮች ካሉ በህልማችን ውስጥ ስንነቃ የፈለግነውን ነገር መሞከር እንችላለን። ለምሳሌ ከፍታን የሚፈራ ሰው በህልም ውስጥ ሲነቃና ኮንሽስ ሲሆን ህልም እያየ እንደሆነ እንደ ፍላይ ማድረግ ትችላለህ። ቤዚክሊ ሁሉ ነገር የምንፈልገውን ነገር መሞከር እንችላለን። መቼ ነው ህልም ውስጥ መንቃት የምንችለው? ብዙ ጊዜ ይሄ የእንቅልፍ ስቴጅ ራፒድ አይ ሙቭመንት የሚባለው ላይ አእምሯችን በጣም አለርት የሚሆንበት ስቴጅ እና በሃይ ሌቭል የሚሰራበት ስቴጅ ላይ ነው ብዙ ሰዎች ሉሲድ ድሪሚንግ የሚያደርጉት። ሌላው ልክ ስንተኛ ስፔሻሊ ማታ ስንተኛ ደክሞን በተለይ ከእንቅልፍና ከእንቅልፍ ከመውሰድና ከእንቅልፍ መካከል ያለችዋን ሞመንት ካች ማድረግ ከቻልን ሰውነታችን ተኝቶ እኛ ግን ኮምፕሊትሊ ኮንሽስ መሆን እንችላለን ድሪም እያደረግን እንደሆነ። ሌላው ደግሞ ሌሊት አንዳንድ ጊዜ ሬስትሩም ለመሄድም ወይም በሌላ ሪዝን ነቅተን ተመልሰን ስንተኛ ስቲል በእንቅልፍና በእንቅልፍ ቢትዊን ስለምንሆን ከእንቅልፍና ከእንቅልፍ አለመውሰድ በሱ ሰዓት ላይ ራሳችንን ልናገኘው እንችላለን። ሰውነታችን ተኝቶ እኛ ግን ኮምፕሊትሊ again አዌር ሆነን ድሪም እያደረግን እንደሆነ። በአጠቃላይ ወደ 50% የሚሆነው አዳልት በህይወታቸው ዋንስ ብቻ ነው ሉሲድ ድሪሚንግ ኤክስፒሪየንስ አድርገው የሚያውቁት። ከ20 እስከ 30 የሚሆኑት ሰዎች ደግሞ 20 እስከ 30% የሚሆኑት ሰዎች ናቹራሊ ሉሲድ ድሪመሮች ናቸው። the rest በህይወታቸው መቼም ድሪም እንደዚህ አይነት ድሪም ኖሯቸው አያውቅምና በአጠቃላይ ይሄንን ሉሲድ ድሪሚንግን ኤክስፒሪየንስ ለማድረግ ለሚፈልግ ሰው ብዙ ኤክሰርሳይዝ የሚደረጉ ሜቶዶች አሉ። ግን በቀናችን ውስጥ በጣም ማይንድፉል ከሆነን ምን ማለት ነው? ማይንድፉል መሆን ማለት
ራሳችን ምንም ቢዚ ብንሆን በምንሰራው ስራዎች በምናደርገው ነገር ኮምፕሊትሊ ብንወሰድም ግን ደግሞ ራሳችንን like ፖዝ አድርገን የምንሰራውን ነገር ካወቅን አዌር ከሆንን ራሳችንን ማንነታችንን even though በጣም ቢዚ ሆነን ስራ እየሰራንን ቢሆን እሱን ኤክሰርሳይዝ ማድረግ throughout the day በጣም ማይንድፉል ስንሆን በእንቅልፍ ዓለም ውስጥም ስንገባ እንቅልፍ ድሪም እያደረግን እንደሆነ ማወቅ እንችላለን። እሱ በጣም ነው የሚረዳው ማይንድፉል መሆን በቀናችን ውስጥ። ሌላው እንዳልኩት ካሁን በኋላ ከፈለጋችሁ ኢንትረስቱ ያለው ሰው ራሳችሁ ሰርች ማድረግ ትችላላችሁ ስለ ሉሲድ ድሪሚንግ። ሞር ደግሞ እንዴት ማድረግ እንደሚቻል ኤክሰርሳይዝ ማወቅ ለምትፈልጉ ደግሞ አሳውቁኝና ሞር ቪዲዮ ሰራለሁ። አመሰግናለሁ።